ያሳርፍልን። አጽናኝ መልአክ እግዚአብሔር ይዘዝላችሁ፣ ነፍስ ይማርልን፣ ሀገራችንን ሰላም ያድርግልን። በዚች ሰዓት ያረፉትን ማርልን ብለን ስንጸልይ የቆየነውን እግዚአብሔር አምላክ በገነት በመንግስተ ሰማያት ነፍሳቸውን ያሳርፍልን። እንደዚህ የሚያጸልዩትን ስንቅ የሚያቀብሉትን ወገኖቻቸውን ደግሞ እግዚአብሔር አምላክ ተተኪ ትውልድ ያውጣላቸው። ሸኝታ እንዳናጣ እግዚአብሔር አምላክ ይፍቀድልን። እሱ ምሕረቱን፣ ቸርነቱን፣ ፍቅሩን፣ አንድነቱን እግዚአብሔር አምላክ በእኛ ላይ ያሳድርብን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ይቀደስ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከሁሉ አድነን እንጂ አንተ ነህና ኃይል፣ ምስጋና ዘላለሙ አሜን። እመቤታችን ቅድስት ማርያም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ። አባታችን የማጽናኛ ትምህርት ይሰጧችኋል፣ እሳቸው ይሰጣሉ። እኛ ደግሞ ሌላ ስራ ስላለ ወደዛ እንሂድ። ነፍስ ይማርልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በወልድ ውሉድ በክርስቶስ ክርስቲያን በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የድንግል ማርያም የቃል ኪዳን ልጆች በጌታዬ በኢየሱስ ክርስቶስ ሰላምታ እንደምን አደራችሁ? እንደምን አደራችሁ? እንደምን ቆያችሁ? በዘመኑ ህልፈት በመንግስቱ ሽረት የሌለበት የሰራዊት ጌታ እግዚአብሔር ዛሬም ዘወትርም ስሙ የተመሰገነ ይሁን። እንግዲህ በዮሐንስ 5:14 ጀምሮ በተነበበው ቃል የሰማነው ቃል አለ። ወይመጽእ መዋዕል እለ ይሰምዕዎ ቃሎ ለውስተ መቃብር፣ በመቃብር ያሉ ቃሉን የሚሰሙበት ጊዜ